ለማንኛውም ሁላችሁም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብዬ ነው ዛሬ እንትን ያልኩት። እንግዲህ እንዳያችሁት 1000 ሰው ካልሞላ አዲስ ነገር አልጀምርም። 1000 ሰው እግዚአብሔር ይመስገን ካለ በኋላ ካስመለኩ በኋላ እግዚአብሔር ይመስገን ብዬ ካጻፍኩ በኋላ ነው የምመጣው። በመሃል እግዚአብሔር ይመስገን የሚለው መሃል የሚመጣ ሰው ብሎክ አይደረግም። አንዳንዱ ስድብ ከሌለው ብሎክ ባን፣ ስድብ ካለው ብሎክ ባን ነው። ስድብ ከሌለው ግን እንትኑን አነሳበታለሁ። ግን ይህንን ከተናገርኩ በኋላ እዚህ መሃል መጥቶ የማያውቀው ያሬድ ያያ ወንድማችን መጥቷል። ያሬድ ያያ መጥቷል። እንግዲህ እንደምታዩት እንደዚህ ብሎ ነው የመጣው። ያሬድ ያያ ከላይ እግዚአብሔር ይመስገን ነው የሚሉት፣ ከታች እግዚአብሔር ይመስገን ነው የሚሉት። ትገርመኛለህ። ሌሎቹም የምታቀርባቸው መረጃዎች በአቦ ሰጠ ነው። እኔ 2 የገቢ መሰባሰቢያ ላይ ብቻ ነበርኩ፣ ጎንደር ደብረ ምጥማቅ፣ ባህር ዳር መድኃኔዓለም። በቃ ከዚህ ውጭ የትም አይተኸኝ አታውቅም። ለምን ትዋሻለህ? አሁን የለጠፍከው ባነር የእኔ ፎቶ በኤዲቲንግ ነው። ምክንያቱም እኔ ድሬ አልሄድኩም። ሌላው እኔ ካንተ አፍና ጥርስ መች ጠፍቼ ሁሌም አለሁ እና ያንተን ጥርስም ምላስም ለምጄዋለሁ አለኝ ማለት ነው። ያሬድ ያያ ነው የሚለው ማለት ነው። እና እኔ መልስ አልሰጠሁትም፣ በደንብ አስነጥሰዋለሁ። እኔ ያሳዝነኛል፣ የእናቱ እንባ ያሳዝነኛል። እናቱ እንግዲህ ሌሎቹም ልጆች ታስታውሳላችሁ፣ በጃልሜዳው ጊዜ ባደረገው ትግል ባደረገው የቡናና የጊዮርጊስን እንትን እኔው ነኝ ወደፊት አምጥቼ እኔው ነኝ ከህዝብ ያስተዋወቅኩት። እዛው ላይ ነው ደግሞ ሚስት የሚያገኘው እዛው ላይ ነው ደግሞ ሚስቱንም እሱንም በረብ አድርጌ ነው የመከርኳቸው፣ ሁለቱንም ማለት ነው። እናቱም ደግሞ ራሱ አገናኝቶኝ በረብ ነው የመከርኩት። ማድረግ ያለበትን የሌለበትን ነግሬዋለሁ። ደግሞ በጣም በብርቱ የለፋ ነው ያያ። ከእኔ ጋር በጣም በቤተ ክርስቲያን ጉዳይ ላይ በጣም የሰራ ነው። ነገር ግን መጨረሻ የጃልሜዳው እንዳለቀ ሰብስቢያቸው ለህዝቡ ምንድን ነው ያልኩት? የእኔና የነዚህ ልጆች እንትን አብቅቷል። ያበቃው ይሄ ነው። ጃልሜዳ ተመልሷል፣ ጸድቷል፣ በዓሉ ተከብሯል፣ 9000 ሰው መግበናል። ከዚህ በኋላ ከዘመዴ ጋር ነበርን፣ ጃልሜዳ እንዲያደረግነው ነን እያሉ